አራት ናቸው እኮ ታውቃለህ። ዳቦራ፣ ላቦራ፣ ላሜቦራ እና ዳስቦራ። ምንድን ነው ደግሞ ይሄ? ቀኝ ከቀኝ ያለች እከክ ማይክ ራሱን በራሱ ፈታትቃላል። ላሜቦራ አታውቅም ሲባል ሰማለሁ። ዳቦራ እንጂ ዛሬ ዳቦራ እንዴ 135 ዓመት ነው። ሰላም ዩቱብ እንዴት ናችሁ? ከስንት ጊዜ ቆይታ በኋላ ዛሬ ወደ እናንተ መጥቻለሁ። ውድ የቻናሌ ቤተሰብ እንግዲህ ከስንት ጊዜ ቆይታ በኋላ በአዲስ ሐሳብ፣ በአዲስ አቀራረብ፣ በአዲስ ቪዲዮ ወደ እናንተ መጥቻለሁ። ውድ የቻናሌ ቤተሰብ እንግዲህ ዛሬ ከሶሻል ሚዲያ ላይ ሰሞኑን ሲንቀሳቀሱ ያገኘኋቸው ቪዲዮዎች ካሉበት ሰብስቤ ወደ እናንተ መጥቻለሁ። ውድ የቻናሌ ቤተሰብ እንግዲህ ቪዲዮ ከመጀመራችን በፊት ቻናልን ሰብስክራይብ፣ ላይክ በማድረግ ብዙ ሰዎች ጋር እንደዚህ ደግሞ ትንሽ ከብዙ ጊዜ ቆይታ በኋላ ወደ እናንተ ስለመጣው ላይክ በማድረግ ጀምሩ። ሰሞኑን ምን አለ ሶሻል ሚዲያ ላይ የሚለውን አዲስ ቪዲዮ ይዤ ወደ እናንተ መጥቻለሁ። ይሄ ቪዲዮ ላይ ሐሳብ እንሰጣለን፣ ኮሜንት እናደርጋለን። ወደ ቪዲዮ እንሂድ። ዳስቦራ ለየብቻ አራት ናቸው እኮ ታውቃለህ። ዳቦራ፣ ላቦራ፣ ላሜቦራ እና ዳስቦራ። ምንድን ነው ደግሞ ይሄ? ላሜቦራ አታውቅም ሲባል ሰማለሁ። ዳቦራ እንጂ ዛሬ ዳቦራ እንዴ ዛሬ ነው ይኸው ትንታኔውን አንተ ይዘው መጣጂ ያላቁም ይሄን ዳስቦራ ልማታዊና አገር ወዳድ ለቤተሰቦቹ ብሎም ለአገሩ ከመንግስትም ጎን አስፈላጊ የሆነው ገንቢና ጠቃሚ ሀሳቦችን የሚያዘጋጅ ነው፣ የሚያቀርብ ነው፣ የሚያለማ ነው። ዳቦራ ደግሞ የተወሰነ ዶላር ይዞ ይመጣል። እዚህ ከመንግስት ጋር ፕሮፖዛል ሰርቶ የሀገሪቷን መሬት የተወሰነ መሬቶችን በሄክታር ይረከብና እዛ በፊት የፈረንጅ ውሻ የሚያጥብና በር የሚጠብቅ በር የሚከፍት ከሆነ አሁን ሊደረስ ሰው በረቴ ለመክፈት ብሎ እዚህ መጥቶ መሬታችን ሽጦ እዛ ይሄድና ከዳይነት ለመላቀቅ ዳቦራ ይባላል። ከዳይነቱ ለመላቀቅ እዛ ፋስት ፉድ ምናምን ነገር መንገድ ላይ ምናምን ለመስራት ከዚህ መሬት ሽጦ ይሄዳል። ዳቦራ ነው እሱ ከዳይነት ለማውጣት ነው። ላሜቦራ ማለት ደግሞ ላሜቦራ እዚህ ሀገርን የሚያሳምሱት ሸኔ፣ ፋኖ፣ ጽምዶ፣ ቅብርጥስዮ፣ ዝባዝንግ የምንላቸው በሙሉ እየታለቡለት እርስ በርስ እያወጣጡ ጥይት የሚልኩ ናቸው ላሜቦራዎች። ዳስቦራ ቅድም እንደነገርኩክ ነው። ላቦራ ማለት ደግሞ ላቦራ መጥቶ አወነባብዶ ኢንቨስተር ብሎ ከኤምባሲዎች ጋር ከምናምን ጋር ተነጋግሮ የኔንም ያንተንም እጣ ፋንታ አገሪቷን በሙሉ አፍኖ የሚቀር እና ዘራፊ መዘበር ላይ የተሰማሩ ዲፕሎማቶቻችንም ከሀገር ወደዛ ሲሄዱ በየሪፖርት ላይ ቆሞ አንተ ሌባ፣ አንተ ባንዳ ሆኖ ያለ አንተ ባንዳ፣ አንተ ብልጽግና እንደዚህ፣ አንተ የምን የሆነ ልሙጥ ባንዲራ ፈጣሪ ፈርዶበት ልሙጡ የኢትዮጵያ ባንዲራ ይዘው ዘራፍ ባይዘው ሰሞኑን ይሄ ሰውዬ ብዙ ሰዎች ጋር እንግዲህ ኢንተርቪው እየሰጠ ይገኛል። የሚያነሳቸው ሀሳቦች ኖርማሊ ሰዎች ግን በቁም ነገር አልወሰዱትም እንጂ በጣም ቁም ነገር የሆኑ ሀሳቦችን መሀል ላይ እያነሳ ነው ያለው። ስለዚህ እኔ ግን በጣም ተመችቶኛል። አንዳንድ ቦታ ላይ ግን ሰውየውንም እያፋጠጠ የሚያነሳቸው ሀሳቦች ደግሞ በጣም አንዳንዱ ፋኒ የሚመስሉ ናቸው፣ ግማሾቹ ደግሞ በቁም ነገር ሀሳብ እያነሳ ነው የሚገኙ። እስኪ የሱን ቪዲዮ እዚህ ሚዲያ ላይም ያነሷቸው ሀሳቦች አሉ። በሌላ በኩል በሌላ ሚዲያ ላይም ደግሞ የሰጧቸው ኢንተርቪው ስላሉ እስኪ ቀንጨብ አድርገን መሀል ላይ የሚያነሷቸው ሀሳቦችን እስኪ አብረን እንመልከት። ይዙሃል፣ ያንቁሃል። ንግግሩ እውቅና አለው ወይ አንተ ያወጣላቸው ነው ወይ እኔ ሰምቼ ወይ ከዲያስፖራ ጋር ችግር አለበት? ሰሚ ውጭ ሀገር ያሉ ሰዎች ይወዱሃል። አሁን አንተን በጣም
ብዙ ቪዲዮ ከዲያስፖራ ጋር ችግር የለብኝም። ዲያስፖራ እናከብራለሁ፣ እወዳለሁ። ዲያስፖራ መቼ አልኩት? ዲያስፖራ አልነካውም። እኔ ሶስቱን የሚታቻቸው ዲያስፖራ ያልካቸው ማለት ነው እንጂ ብዙሃን ዲያስፖራ ትወዳለህ? አዎ። ምን አጠፉኝ? እንግዲህ በሀሳቡ ላይ እንዳነሳው ዲያስፖራዎችን በተለያየ ሀሳብ በተለያየ መንገድ ገልጿቸዋል። እነዚህ ዲያስፖራ የተባሉ አሉ፣ ዳቦራዎች አሉ፣ ማለት ደግሞ ያለው አለ እና በጣም ተመችቶኛል። ባይዞይ ትክክልም ነው። ዲያስፖራ ተብሎ በዲያስፖራ ስም ከውጭ ሀገር ወደ ሀገር ቤት ሲመጡ እንግዲህ በዲያስፖራ ስም ነው የመጡት። መሬት ይወስዳሉ፣ አንዳንድ ነገሮችን ይሰራሉ፣ ግን አይቆዩም። ግማሾቹ ምንም ሳይሰሩ መሬቱንም ሽጠው ወደ መጡበት ተመልሶ እንግዲህ ኑሯቸውን የሚገፉበት ሁኔታዎች አሉ። እነዛዎቹ ደግሞ ስም ሰጥቷቸዋል፣ ዳቦራ ብሏቸዋል። ትክክለኛ ዲያስፖራዎች ደግሞ ውጭ ሀገር በቆዩባቸው ጊዜያቶች ያገኙትን ሀብት እዚህ ወደ ሀገር ቤት መጥተው ኢንቨስት አድርገው የስራ እድል ፈጥረው ለሀገሪቷም ደግሞ ጥሩ ነገር የሚሰሩ እንዳሉ ነው እንግዲህ ሀሳብ ያነሳው። እስኪ ሌላ ቪዲዮ አለ፣ እሱ ቪዲዮ ላይ እስኪ እንየው። ብር ያለበት ቦታ ነው አለው። ብር የሚከፈልበት ቦታ ሁሉ ላይ ይከሰታል አለ ማለት ጋብዛኝ። ቢገርም ሰኚ ወደ ስታንዳፕ ኮሜዲ እና ወደ ማስታወቂያ ወደ ፕሮሞሽን ሊገባ ዝግጅቱን ጨርሷል እየተባለ ነው። በራስ ሚዲያ በራስ ትልቅ ስቱዲዮ አለክ የሚዲያ ላይ በዛ ላይ ብዙ አይነት ነገሮች እየተዘጋጀን ይባላል። በእርግጥ ወደ ፕሮሞሽን ስራ ልትገባ ነው? ምን ያንሰኛል? አይ ፕሮሞሽን ልትሰራ ነው። ምን ያንሰኛል? አይ ምንም ያንሳላል። ምን ያንሰኛል? ምን አይነት ማስታወቂያ? የምግብ ነው የምትሰራው? የፈርጅ ነው? የሞዴሊንግ የሱት ነው? የምንድን ነው ለማለት ብዬ ነው እንጂ እኮ ምን ያንሳል? ሁሉም የቢዝነሶችን ካምፓኒዎችን የሁሉንም ማስታወቂያ እሰራለሁ፣ ፕሮሞት ማድረግ እችላለሁ። በተረጋጋ መልክ ቆንጆ ገበያ ሊስብ የሚችል ፕሮሞሽን እንሰራለን። እንደገና ደግሞ ከአንተ ጋርም ራሱ በኮሜዲ መልክ ፖለቲካሊቲ ኢሹ እንሰራለን። ስለዚህ ማስታወቂያ መስራት ለእኔ ምንም አይከብደኝም። ዝም ብለህ ሀገር አፍራሽ ፖለቲካ ብቻ አታስብ። ዘርፈ ብዙ ፖለቲካ አለ። እየተዝናና ሾው ማድረግ አለ፣ ዋሽ ማድረግ አለ። ቢያንስ አይምሮህን በቃ ዘና እያልክ እየተዝናና መጫወት። ባለፈው ስናወራ እንግዲህ ብዙ ሰው ሊያገኝ ይፈልጋል ፊት ለፊትም ገጽ ለገጽ። ስለዚህ በአንድ ሆቴል ሰው ይጠብቅ ማለት ነው። ሰሞኑን በቅርብ ጊዜ ስካይላይትም የተለያዩ ቦታ ላይ በጋራ ቡድኑ በምንወስነው እንከሰታለን። ስለዚህ ጠቅላላ አሁን ያነሳቸው ሀሳቦችን በቅርቡ በተሰጣቸው ጋዜጣዊ መግለጫዎች ላይ እንጠብቅ። አዳዲስ አይዲያዎችን ጋዜጣዊ መግለጫ ውስጥ እነኚህ አይመጡም። ጋዜጣዊ መግለጫ ላይ ስለ ቀብሩና ስለ ቀብሩ አካሄድ ብቻ ነው። ይሄኛው ስታንዳፕ ኮሜዲው ሌላ ነው። ፕሮሞሽኑ በቀብሩም አለ መጥተው ካምፓኒዎች መጥተው ከአንተ ጋር አግሪመንት ቢያደርጉ ማስታወቂያ ትሰራለህ። እኔ ብር ያለበት ቦታ ነው አለው። ብር የሚከፈልበት ቦታ ሁሉ ላይ ይከሰታል አለ ማለት ጋብዛኝ። ቢገርም ነው። ስለዚህ በዓለም ዙሪያ ያላችሁ ትላልቅ ካምፓኒዎች ሰኚን ማስታወቂያ ማሰራት የምትፈልጉ ከሆነ አለው እያለ አለው። እንኳን እኔ ምንድን ነው አንተ እንዴት ነው የምትገምተኝ? የግድ እኔ ሎት ሊሰር ወይ ሬጌ ሱሪ ልበስ ወይ ሻሚዝ በቆቆ ልብስ ሞትቼ ቀወ ልጫወት ራፓ ልበልልህ? ምንድን ነው የምትፈልገው? ስታይል ያስፈልጋል ብዬ ነው። ስታይል እንደውም በኩል ሙድ ነው የሚያምረው። ኩል ሆነ በጨዋ መልክ ማስታወቂያ መስራት ጽድት ያለ ማስታወቂያ ማለት ነው። ትርክምርክ ስራ አትሰራም፣ አትቀበልም። አልቀበልም። ጥሩ ብር ቢከፍሉስ? ትርክምርክ ስራ ሆኖ ጥሩ ብር ቢከፍለኝ ትርክምርክ ማለት ለምሳሌ ለምሳሌ የማይሆን ከኔ ጋር ውስጥ የማይፈልግ አሁን ለምሳሌ ከአንድ ቆንጆ እንስት ጋር ትንሽ ከፋ ያለ ማስታወቂያ ዋና እኮ ማስታወቂያ እንዲታይ ነው። ከምን ጋር? ከአንድ እንስት ከቆንጆ እንስት ጋር ከወጣት ጋር ስራ ቢሏት ስራ
ከሴት ጋር አልሰራም። ጨዋ ነው ማለት ነው። ጨዋ ነኝ። እዚህ ጋር ደግሞ ያው ከሴቶች ጋር እንደማይሰራ ያው በግልጽ ሀሳቡን አንስተዋል። ከኢንስት ጋር ከሴቶች ጋር እንደፈለገ ያው እንደማይሰራ ነው እንግዲህ እዚህ ላይ ያነሳው። ሌላ ደግሞ ሌላ ሚዲያ ላይ ተገኝተዋል። እዛ ላይ ያነሷቸው ሀሳቦች እስኪ እንመልከት። ቀኝ ከቀኝ ያለች እከክ ማይክ ራሱን በራሱ ፈታትቃል። እኔ 135 ዓመት ነው። እኔ 135 ዓመት ነው። ለምሳሌ አንተ ረጅም ጊዜ እኮ 50 ዓመት ነው። ከዚህ በኋላ 135 ዓመት አሁን 35 ዓመት ኑር ያለው ከዚህ በኋላ አሁን የ35 ዓመት ሰው ነው ትርሶ አዎ የሚያወሩኝ ታሪክ እኮ የረጅም ዓመት ነው። በ1992 እንግዲህ የህብር ፓርቲ ችግር ሆነ ከየት መጥተው ምን አገባ አንተ? አይ ምን ነው ታዲያ መጥተው 35 ነው የሚሉት? 135 ዓመት ኖራለሁ አልኩህ እኮ ምን ነው ቀና? አይ 35 ዓመት መንፈሳዊ ቅናት ይኑርህ ሰው። ግድ ለማለት አይ ስጋዊ ቅናት አይኑርህ። ሰው ምን እንዳይታሰበው ነው። እኔ ረጅም ኖራለሁ ብለህ አትበል። ይኑሩ ችግር ለምን ብለህ አንተ እኮ ነው ያልከው። እኔ ኖራለሁ ሞትም ረጅም ኖራለሁ አልኩህ። መጽሐፍ ቅዱስ አንዳንዶች ሞትን አያዩም ብሎ ስትሞት ቀብረሃለሁ አልኩህ። አይ አንዳንዶች ሞትን አያዩም አልኩህ። አንዳንዶች ሞትን አያዩም ነው ላሳሉትና በሹፌርና በጋር አንዳንዶቹ ሞትን ያያሉ ማለት ምን ማለት? አንዳንዶች ሞትን አያዩም። ሞትን አያዩም። እሺ እርስዎ በሹፌርና በጋርድ ነው የሚሄዱት። ከዛ በተረፈ ደግሞ የሰዎችንም ስም እያነሱ አንዴ ይሞታሉ፣ አንዴ ይፈነዳሉ፣ አንዴ እንዲህ እያሉ ይናገራሉ፣ ይሳደባሉ። ምንድን ነው ከጀርባዎት ምን ቢኖር ነው ያን ያህል ተማም ነው በዚህ ልክ በድፍረት የሚናገሩበት ምክንያት ምንድን ነው? ማለት ከጀርባዎት ምን ቢኖር ነው? አንዳንድ መረጃዎችንም አንዳንድ ታዋቂ ፖለቲከኞችም የሚያነሱት ነገር ስላለ እርስዎ ላይ ሀሳብ ስለሚሰጡ እሱንም አነሳለሁ። ምንድን ነው ከጀርባዎት ምንድን ነው ያለው እንደዚህ የሚተማመኑት እና እንደ ልብ የሚናገሩበት ምክንያት ምንድን ነው? ባይዘ እዚህ ጋር እንግዲህ ሰውየው በግልጽ ነው ሀሳቡን ሶሻል ሚዲያ ላይም የትም ቦታ ላይ የሚያነሳው። ይሄ ደግሞ በጣም ደስ ይላል። እንትና ደግሞ የጠየቀበት ትንሽ ከፖለቲካዊ ወይ ደግሞ ከፖለቲካ አንጻር ይመስለኛል። እስኪ የሚሰጠውን ሀሳብ እንመልከት። ፈጣሪ ነዋ። ፈጣሪማ ለሁላችንም ፈጣሪ አይደል? እኔ የሚያምነው ግን ይለያል። ምንድን ነው የሚለየው? እርስዎ? እኔ የሚያምነው አንድ ነው። እሱ ስሙ ግን 1101 የፈጣሪዎት ስም 1101 አንድ ግን 1100 ዋጋ የላቸው። 1100 ልታመልክ ትችላለህ፣ ግን የሚያድን አንድ ነው። 1100 ስሙን አቀያይራችሁ ብታመልኩም ብታምኑም እኔ ግን 1100 አንደኛን ነው የሚያምነው። ስለዚህ ጋርድ ምናምን ይሄ ሽፌር ምናምን የምትሉትን ቅናት ነው። እንግዲህ ይሄን ይመስላል። በጣም ደስ የሚል ኢንተርቪው ይመስለኛል። በጣም ፋኒ ኢንተርቪው ደግሞ እዛኛ ሚዲያ ላይ ሄዳችሁ መከታተል ትችላላችሁ። ውድ የቻናሌ ቤተሰብ የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ በሌላ ሀሳብ በሌላ ጊዜ ተመልሼ እስኪመጣ ድረስ ቻናሌን ሰብስክራይብ፣ ላይክ፣ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጥ ቤተሰብ ሁኑ። በሌላ ቪዲዮ ተመልሼ እስኪመጣ ድረስ ባላችሁበት ቦታ ይመቻችሁ።